ሰላም እንደምን አላችሁ የቻናሌ ቤተሰቦች። ወጆ ቲዩብ ለተወሰነ ጊዜ አስተማሪ የሆኑ ቪዲዮዎችን ወደ እናንተ ማድረስ አቁሞ የነበረ ቢሆንም ከዛሬ ጀምሮ ጠቃሚ የሆኑ ቪዲዮዎችን ወደ እናንተ ማድረስ የጀመረ መሆኑን እንገልጻለን። በአሁኑ ጊዜ ማይክሮሶፍት ኤክሴልን አጠቃቀም ማወቅ የዕለት ከዕለት ስራችንን በቀላል ዘዴ ለማከናወን እጅግ በጣም ጠቃሚ ነው። አብዛኛውን ጊዜ ኮምፒውተራችን ላይ በኦፍላይን ማለትም ያለ ኢንተርኔት ጭነን ብዙ ስራዎችን ከምንሰራባቸው የማይክሮሶፍት ኦፊስ አፕሊኬሽኖች ውስጥ ማይክሮሶፍት ኤክሴል አንዱ ነው። በተጨማሪም ጉግል ድራይቭ ላይ ከክፍያ ነፃ የሆነ 15 ጂቢ 15 ጊጋባይት በሚሰጠን የመረጃ ቋት አማካኝነት ኦንላይን ጉግል ሺትን በመጠቀም መረጃችንን የምንተነትንበት፣ ለሌሎች መረጃችንን የምናጋራበት፣ እኛም ኢንተርኔት ባለበት የትም ቦታ ሆነን ጉግል ድራይቭ ላይ መክፈትና መስራት የሚያስችለን አፕሊኬሽን ነው። ስለዚህ በዚህ ቪዲዮ ጉግል ሺትን እንዴት መጠቀም እንደምንችል፣ ለሌሎችም ጉግል ድራይቭ ላይ ያለንን የጉግል ሺት ዳታ እንዴት በቀላል ማጋራት እንደምንችል እናያለን። ሳብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እስከ መጨረሻው ተከታተሉኝ። ጉግል ሺት ነፃ የሆነ ክላውድ ላይ ያለ የጉግል ስፕሬድሺት አፕሊኬሽን ነው። ማለትም ኦንላይን ላይ ያለ ማይክሮሶፍት ኤክሴል አፕሊኬሽን ነው ማለት ነው። ስለዚህ ይህን አፕሊኬሽን ለመጠቀም አስፈላጊው ነገር የጉግል አካውንት ማለትም ጂሜል ብቻ ነው ማለት ነው የሚያስፈልገን። የጉግል አካውንት ማለትም ጂሜል ከሌለን የጉግል ሺትን ለመጠቀም የግድ ጂሜል ማውጣት እና ሎጊን ማድረግ ኢሜላችንን መክፈት ማለት ነው አስፈላጊ ነው። ጉግል ሺትን በምንከፍትበት ብራውዘር ላይ በኢሜላችን ሎጊን ማድረግ የግድ አስፈላጊ ነው ማለት ነው። ስለዚህ ጉግል ሺትን ለመጠቀም በመጀመሪያ ማንኛውንም ኢንተርኔት ብራውዘር መክፈት እንችላለን። እኔ የምጠቀመው ብራውዘር ጉግል ክሮም ነው። ስለዚህ እዚህ ጋር ጉግል ስፕሬድሺትን ለመጠቀም sheets.google.com ብዬ ኢንተርኬም ፕረስ አድረግ ቀጥታ ጉግል ሺትን እዚህ ጋር ይከፍትልኛል ማለት ነው። ወይም እዚሁ ጋር docs.google.com ብለን መግባትም እንችላለን ማለት ነው። በተለያየ አማራጭ መግባት እንችላለን። ወይም ኢሜላችን ሎጊን ካረግነ እዚህ ጋር በስተቀኝ በኩል ከላይ እዚህ ጋር 9 ዶቶች አሉ። ከነሱ ጋር እንገባና እዚህ ጋር የጉግል ክላውድ ላይ ያሉ አፕሊኬሽኖች አሉ። እነዚህ ውስጥ ሺትስ የሚላለ ይሄንንም ክሊክ በማድረግ በቀጥታ መክፈት እንችላለን። ጉግል ዶክን የምንጠቀም ከሆነ ደግሞ ዶክ የሚለውን እዚህ ጋር መምረጥ እንችላለን። ጉግል ስላይድ የምንጠቀም ከሆነ እዚህ ጋር ስላይድ የሚላለ እሱንም መጠቀም እንችላለን። ስለዚህ እዚህ ጋር sheets.google.com ብዬ ስገባ እዚህ ጋር የሚያመጣልኝ docs.google.com የሚል ነው። ዜን ስፕሬድሺት ነው የሚለው ማለት ነው ኤክስቴንሽኑ። እዚህ ጋር ስንገባ እዚህ ጋር ዶክስ፣ ሺትስ፣ ስላይድስ፣ ፎርም የሚሉ ነገሮች አሉ። ስለዚህ እዚህ ጋር እኛ የምንፈልገውን መምረጥ እንችላለን ማለት ነው። ጉግል ዶክ ላይክ እንደ ማይክሮሶፍት ወርድ ከሆነ የምጠቀመው ይሄን ጉግል ዶክስን እንመርጣለሁ። ይኸው እዚህ ጋር የወርድ ዶኩመንት መስሪያ ያመጣልኛል ማለት ነው። ስፕሬድሺት ከሆነ የምጠቀመው ሺትስ የምትለዋን እንመርጣለሁ። ስፕሬድሺት እዚህ ጋር ኢንቫይሮንመንት የኤክሴል አፕሊኬሽን ያመጣልኛል። ስላይድ ከሆነ የምጠቀመው ደግሞ ስላይድ እንመርጣለሁ። ፓወርፖይንት ስላይድ ማዘጋጀት የምፈልግ ከሆነ እዚህ ጋር ያመጣልኛል ማለት ነው። ስለዚህ እዚህ ጋር የምፈልገውን ፎርም ከሆነ ማዘጋጀት የምፈልገው ፎርም እዚህ ጋር የምሰራበት ያመጣልኛል። እዚህ ጋር ቴምፕሌቶችም አሉ። አዲስ መክፈት እችላለሁ። የምፈልገውን መስራት እችላለሁ ማለት ነው። ዜን ሴቲንግ የሚላለ ወይም ወደ ጉግል ድራይቭ መግባት ከፈለኩ እዚህ ጋር መግባት እችላለሁ። አሁን በዚህ ቪዲዮ ግን እኔ ማሳየት የፈለኩት ጉግል ስፕሬድሺት አፕሊኬሽን አጠቃቀም ስለሆነ እዚህ ጋር ሺትስ የምትለዋን እመርጣለሁ ማለት ነው። ስለዚህ ሺት የምትለዋን ስመርጥ ሁሉም ጉግል ዶክ፣ ሺት፣ ስላይድ፣ ጉግል ስላይድ ማለት ነው፣ ጉግል ፎርምም እንዲሁ ሁሉም ቴምፕሌት የራሳቸው የሆነ ቴምፕሌት ጋር ያላቸው ማለት ነው። ሶ እዚህ ጋር ልክ ማይክሮሶፍት ኤክሴል እዚህ ጋር አዲስ ስንከፍት እዚህ ጋር ሬዲሜድ የሆኑ አሁን በፊት የተሰሩ ቴምፕሌቶች ያመጣልናል። እዚህ ጋር ሞር የሚላለ እዚህ ጋር እንገባና አጀስት የተደረጉ ቴምፕሌቶች አሉ። እነዚህ ጋር መምረጥ እንችላለን። እንደዚህ እዚህ ጋር ጉግል ሺት ላይም ኦልሬዲ የተዘጋጁ ቴምፕሌቶች አሉ ማለት ነው። ስለዚህ እዚህ ጋር መግባት እችላለሁ ማለት ነው። እዚህ ጋር ስገባ ይኸው ለምሳሌ እዚህ ጋር ብላንክ ካልኩኝ አዲስ ወርክ ቡክ ነው የሚያመጣልኝ። ቱዱ ሊስት ነገር ለመጻፍ ነው። አኑዋል በጀት፣ መንዝሊ በጀት፣ ጉግል ፋይናንስ ኢንቨስትመንት የሚላለ የተለያዩ የተዘጋጁ ቴምፕሌቶች አሉ። እነሱን መጠቀም እንችላለን ማለት ነው። ስለዚህ አንዳንዴ እዚህ ጋር በምንጠቀምበት ጊዜ በቅርብ ጊዜ የሰራናቸው ኦንላይን ጉግል ሺት ላይ የሰራናቸው ድራይቭ ላይ የተቀመጡትን የትም ቦታ ሆነን ኢሜላችን ከፍተን
እዚህ ጋር አክሰስ ማድረግ እንችላለን ማለት ነው። የትኛውን ኮምፒውተር ላፕቶፕ ሊሆን ይችላል፣ ሞባይል ዋቴቨር እዛ ጋር ገብተን እዚህ ጋር አክሰስ ማድረግ እንችላለን ማለት ነው። ስለዚህ እኔ ግን አሁን አዲስ ወርክቡክ ስለሆነ መክፈት የፈለግኩት ብላንክ ስፕሪድሺት የሚለውን እመርጣለሁ ማለት ነው። ስለዚህ እዚህ ጋር ስንገባ ይሄ አዲስ ወርክቡክ ነው የሚያመጣልኝ ማለት ነው። ይሄው አንድ ሽት ብቻ ነው የሚያመጣልኝ። ሌላ ሽት መጨመር ከፈለኩ እዚህ ጋር አድ እያልኩኝ መሄድ እችላለሁ። ይሄው መጨመር እችላለሁ ማለት ነው። ያው እንደ ኖርማል ኤክሴል ማለት ነው። ስለዚህ እዚህ ወርክቡክ ላይ የሆነ ስራ ልንሰራ ነው። ስለዚህ ሴቭ ስናደርግ የሚያስቀምጥልን በዚህ ፋይል ኔም ላይ ማለት ነው። ስለዚህ እዚህ ጋር እኔ የፈለኩትን ሜቢ ቱቶር ልለው እችላለሁ። የምፈልገውን ስም መስጠት እችላለሁ ማለት ነው። ቱቶር ስፕሬድሺት አልኩት። ዜን የት ጋር ነው የሚያስቀምጠው? ክላውድ ላይ ነው ማለት ነው። እዚህ ጋር ያው እንደ ኖርማል ኤክሴል እዚህ ጋር ሜኑ ባር አለ። እዚህ ጋር ሾርትከት ሜኑዎች አሉ፣ በጣም ጠቃሚ ናቸው። እዚህ ጋር ደግሞ በስተቀኝ በኩል ከላይ ለምሳሌ ኮሜንቶችን ማየት ስንፈልግ እዚህ ጋር ኮሜንቶችን ያሳየናል። ኦንላይን ኮንፈረንስ መግባት፣ አዲስ ኒው ሚቲንግ መጀመር እንችላለን። ኤክሴል ላይ ያለን ነገር ማሳየት፣ በኮድ ልናስተላልፍ እንችላለን። እዚህ ጋር በቪዲዮ ሊሆን ይችላል፣ ሼር ማድረግ እንችላለን ለምንፈልገው ሰው። እዚህ ጋር ሼር የምናጋራበት ለሌላ እዚህ ጋር የሰራነውን ለሌላ ሰው ሼር የምናደርግበት ማለት ነው፣ የምናጋራበት እዚህ ጋር ገብተን ነው። ስለዚህ ይሄ ወርኪንግ ኢንቫይሮንመንታችን ነው። ኦንላይን ኤክሴል ላይ በምንሰራ ጊዜ ፋይል ላይ ገብተን ኒው በሚለው ላይ ገብተን አዲስ ስፕሬድሺት ክሬት ልናደርግ እንችላለን። ይኸው አዲስ ስፕሬድሺት ያመጣልናል። ወይም ያለውን ኦልሬዲ አሁን በፊት የተቀመጡ ቴምፕሌቶች ቅድም ያየናቸውን እዚህ ጋር ፍሮም ቴምፕሌት ጋላሪ ብዬ ከዛ እነዚህ ጋር መጠቀም እንችላለሁ ማለት ነው የምፈልገውን። ስለዚህ ፋይል ላይ ገብተን እዚህ ጋር ኒው ብለን አዲስ ልንከፍት እንችላለን። ወይም ቴምፕሌት ጋላሪ አንዱን ፎርም መጠቀም እንችላለን። ሴቭ ያደረግነውን ከጎግል ድራይቭ መክፈት እንችላለን። ኢምፖርት ማድረግ እንችላለን። ኖርማል ኤክሴል ኮፒ ማድረግ እንችላለን። ሼር ማድረግ እንችላለን። ዊዝ አዘርስ እዚህ ጋር ሼር ልናደርግ እንችላለን የሰራነውን ስራ። ወይም በኢሜል ሼር ልናደርገው እንችላለን። ዳውንሎድ ማድረግ እንችላለን። ለምሳሌ ዳውንሎድ ስናደርግ ኤክስቴንሽኑ በኖርማል ኤክሴል ዳውንሎድ እንዲያደርግ፣ በፒዲኤፍ ዳውንሎድ እንዲያደርግልን ማድረግ እንችላለን። በምንፈልገው ኤችቲኤምኤል ሃይፐርቴክስት ማርክአፕ ላንጉጅ ፎርማት ወይም በሲኤስቪ ፎርማት ኮማንድ ሴፓሬትድ ቫልዩ ፎርማት ዳውንሎድ እንዲያደርግ በቲሲኤፍ በምንፈልገው ዳውንሎድ ማድረግ እንችላለን። ሰርተን ከጨረስነ በኋላ ማለት ነው። ሪኔም ልናደርግ እንችላለን። ይሄን ሽት ስንጨርስ ፕሪንት ማድረግ እንችላለን ማለት ነው። ሴቲንግ ላይ ገብተን አንዳንድ ነገሮችን ሴኩሪቲ ሴት ልናደርግለት እንችላለን፣ ልንቆልፈው እንችላለን ማለት ነው። ይሄን ወርኪንግ ኢንቫይሮንመንት ምክንያቱም ይሄ ወርኪንግ ኤሪያ ነው፣ ወርክ ቡክ ነው ማለት ነው። የተለያዩ ሽቶችን እዚህ ጋር መጨመር እንችላለን። በጣም ብዙ ሽቶችን የተለያየ ስም እየሰጠን እዚህ ጋር ለምሳሌ ሽቷን ነው የሚለው ሽቱ ስማቸውን እዚህ ጋር ኤልለው እችላለሁ። ወይም የምፈልገውን እዚህ ጋር የሰራውትን እዚህ ጋር የምሰራውን ነገር የሚገልጽ እዚህ ጋር ስም መስጠት እችላለሁ ማለት ነው። ስለዚህ የምፈልገውን ሽት እዚህ ጋር ክሬት እያደረኩ እያንዳንዱ ሽት ላይ የምፈልገውን ስራ መስራት እችላለሁ ማለት ነው። ሌላ ኤዲት እዚህ ጋር ኤዲት ያው ኮፒ ከት ኖርማል ኤክሴል ላይ የምንሰራቸው ናቸው። ቪው ላይ ገብተን እዚህ ጋር ሜቢ ፎርሙላ ባር እዚህ ጋር አሁን ለምሳሌ ይታያል አለ የማይታይ ከሆነ ሾ ማለት እችላለሁ ማለት ነው። ሾ ይኸው ቲክ ስለሆነ ነው የሚታየው። ግራይዱ ለምሳሌ እንደዚህ ቢጠፋብና ቪው ላይ ገብተን እዚች ጋር ግራይድ ስንለው እንደዚህ ያመጣልናል ማለት ነው። ያው ማሳየት መቻል ማለት ነው። እንዳለ ሴሉን ፕሮቴክት ልንቆልፈው እንችላለን፣ ፕሮቴክት ማድረግ እንችላለን። የተወሰነውን ሬንጅ ወይም እንዳለ ሽቱን ሎክ ማድረግ መቆለፍ እንችላለን ማለት ነው። ኮሜንት ልናስቀምጥ እንችላለን፣ ፍሪዝ ልናደርግ እንችላለን። የተወሰኑ ፍሪዝ ማለት የተወሰኑ ሴሎች ለምሳሌ ይሄ እንዳይጠፋ የመጀመሪያው እንዳይጠፋ ማለት ነው ማድረግ እንችላለን። እዛ በኋላ ያለው ግን ስክሮል እንዲሆን ማለት ነው ማድረግ እንችላለን። ፍሪዝ ማድረግ እንችላለን። ግሩፕ ማድረግ እንችላለን። ዙሚን ዙም አውት ማድረግ እንችላለን። እዚህ ጋር የምንፈልገውን እዚህ ጋር ኢንሰርት ላይ ገብተን አሁንም የምንፈልገውን ነገር አድ ማድረግ እንችላለን። ኢንሰርት ማድረግ እንችላለን። ቻርት፣ ፒቮት፣ ኢሜጅ ኢንሰርት ማድረግ፣ ድሮይንግ፣ ፋንክሽን። ማይክሮሶፍት ኤክሴል ኢንሪች ነው። በፋንክሽን የምንፈልገውን ፋንክሽን መጠቀም እንችላለን። ሊንክ ክሬት ልናደርግ እንችላለን። ቼክ ቦክስ፣ ድሮፕ ዳውን ቦክስ ማስገባት እንችላለን። ሌላ ፎርማት ላይ ስንመጣ ያው ፎርማት እዚህ ጋር የምንሰራውን ማሳመሪያ ነው። አፒራንሱን ተነባቢ እንዲሆን ማድረግ ነው። ስለዚህ እዚህ ላይ መተን ነምበር ላይ ለምሳሌ እዚህ ጋር የምናስቀምጠው ነገር በየትኛው ፎርማት ነው? በቁጥር በኖርማል ቁጥር ነው? በፐርሰንት ነው? አካውንቲንግ ፎርማት ነው? ፋይናንሻል ነው? በከረንሲ ነው? በምንፈልገው ወይም ካስተም ከረንሲ ብለን የምንፈልገውን ልንሰጥ እንችላለን። ለምሳሌ እዚህ ጋር ብር ፎርማት አፕላይ ላደርግለት እችላለሁ ማለት ነው። ስለዚህ እዚህ ጋር ፎርማት ላይ የምንፈልገውን የሚቀመጠው ቫልዩ በምንድነው እሱን መለየት ማስቀመጥ እንችላለን። እዚህ ጋር ቴክስቱን ፎርማት ማድረግ እንችላለን። አላይመንት ሴት ልናደርግ እንችላለን። ራፕ እንዲያደርግ ማድረግ እንችላለን። በአዲስ ላይ እንዲጀምር
ፎንት ሳይዝ መቀየር እንችላለን። እዚህ ጋር መርጅ ልናደርግ እንችላለን፣ ወይም ፎርማት ያደረግነውን ክሊር ማድረግ እንችላለን። አሁንም እዚህ ጋር ዳታ ላይ ሶርት ልናደርግ እንችላለን፣ ፊልተር ልናደርግ እንችላለን፣ ዳታ ቫሊዴሽን ሴት ልናደርግ እንችላለን። የተለያዩ ስራዎችን እዚህ ጋር መስራት እንችላለን ማለት ነው። ቱል ላይ ገብተን አሁንም ስፒሊንግ ችግር ካለ ስፒሊንጉን ልናስተካክል እንችላለን። ኤክስቴንሽን የሚላለ እዚህ ጋር ተጨማሪ እዚህ ጋር የተያያዘ ስራ ልንሰራ እንችላለን ማለት ነው። ስለዚህ ኦንላይን ስፕሬድሺት ወይም ጉግል ሺትን ተጠቅመን የተለያዩ ስራዎችን እዚህ ጋር ልንሰራ እንችላለን። በቀላሉ ሌላ ሰው ሼር ልናደርግ እንችላለን። እኛም ኢንተርኔት ባለበት የትም ቦታ ሆነን ጉግል ድራይቭ ላይ ያስቀመጥነውን ስፕሬድሺት አፕሊኬሽን በምንፈልገው ሰዓት ኤዲት ወይም አክሰስ ማድረግ እንችላለን ማለት ነው። ስለዚህ አሁን እኔ እዚህ ጋር ለማሳየት ያህል በኖርማል ኤክስ ያዘጋጀውት እዚህ ጋር ዳታ አለ። እሱን ኮፒ አድርጌ እንዴት መስራት እንደምንችል የተወሰነ ማየት እንችላለን። ስለዚህ ይሄ ዳታ አለኝ እዚህ ጋር ኖርማል ኤክሴል ላይ ፎርማት ያደረኩት ዳታ ነው። ይሄንን ፎርማት ምን ማድረግ እችላለሁ? እዚህ ጋር ቴብል ላይ ገብቼ ሜቢ ቴብሉን ማጥፋት እችላለሁ። ይኸው ኖርማል ማድረግ እችላለሁ ማለት ነው። ግን ቦርደር መጨመር ከፈለኩም እዚህ ጋር የምፈልገውን እነዚህ ካሉት ኦል ቦርደር የሚለውን ብመርጥ የተሻለ ነው የሚሆነው። ከለር ማስተካከል ከፈለኩ ባክግራውንድ ከለር፣ ቴክስት ከለር እዚህ ጋር አሉ። ይሄ ምንድነው? ፊል ከለር ነው የሚለው። ይሄኛው ደግሞ ቴክስት ከለር ነው። ስለዚህ ባክግራውንዱን ለማስተካከል እዚህ ጋር መጠቀም እችላለሁ ማለት ነው። ይኸው እዚህ ጋር ያለውን ማለት ነው። እንዲነበብ መሆን አለበት የግድ። ስለዚህ የተወሰነ እንደዚህ ቢሆን ይመረጣል። እዚህ ጋር ይሄኛውን ደግሞ ሌላ ላረገው እችላለሁ፣ የሚነበብ ማለት ነው። ሜቢ ይሄን ላረገው እችላለሁ እንደዚህ ማለት ነው። ቴክስት ከለሩን ደግሞ ሜቢ የመጀመሪያው ለምሳሌ የዚህን ምን ማድረግ እችላለሁ? ነጭ ላረገው እችላለሁ። ይሄው የበለጠ እንዲነበብ ማለት ነው። ስለዚህ በምፈልገው መልኩ ፎርማት ማድረግ እችላለሁ ይሄን ቴክስት ማለት ነው። እዚህ ጋር ሶርት ኦርደር ማድረግ ከፈለኩኝ እዚህ ጋር ሶርት ሺት የሚል አለ። ሶርት ሺት ብለን እዚህ ጋር ሶርት ስናደርግ ለምሳሌ እዚህ ጋር በአልፋቤቲካሊ ሶርት ማድረግ እንችላለን፣ ኤ ቱ ዜድ ወይም ዜድ ቱ ኤ። ግን እዚህ ጋር ሁሉንም በእነዚህ በመጀመሪያው በዩኒት በአይተም ሊስቱ መሰረት ሶርት እንዲያደርግልኝ ከፈለኩ መጀመሪያ ዳታዬን በዚህ መልኩ መርጣለሁ ማለት ነው። ዳታዬን ብቻ ዜን ምን አደርጋለሁ? ዳታ ገባና እዚህ ጋር ሶርት ሬንጅ የሚል አለ፣ አድቫንስድ ሬንጅ ሶርት ኦፕሽን የሚል አለ። እዚህ ጋር መጣና ምን አደርጋለሁ? በማን ነው ሶርት የሚያደርግልኝ? ይሄው እዚህ ጋር ኮለመን ቢ ላይ ነው አይተም ሊስቱ ያለ። ስለዚህ በዚህ ሊስት እንዲያደርግልኝ ነው። እዚህ ጋር በሌላ በፕራይሱ እንዲያደርግልኝ ከፈለኩ እዚህ ጋር አድ አናዘር ሶርት ክራይቴሪያ ማለት እችላለሁ። ይሄው ሲ አለኝ። እዚህ ጋር በሲ ሶርት ማድረግ ይችላል ማለት ነው። ካልፈለኩት ደግሞ እዚህ ጋር ዲሌት ማለት እችላለሁ ማለት ነው። ስለዚህ በመጀመሪያው በቢ ከሆነ በዚህ መልኩ አረኩኝ። ዜን ሶርት ስለው በቅደም ተከተል ነው የተቀመጠው ማለት ነው። ይሄ ሴል ሬንጅ ቫልዩ እንዳይቀየር ሎክ እንዲሆን ከፈለኩኝ ምን ማድረግ እችላለሁ? እዚህ ሽት ላይ መጣና ራይት ክሊክ አደርጋለሁ። ዜን ፕሮቴክት የምትላለች ማለት ነው። ፕሮቴክት ሽት ለዋለሁ። ዜን እዚህ ጋር የምፈልገውን ፓስወርድ እሰጣለሁ። እዚህ ጋር ሽቱን ከሆነ ሎክ የማደርገው እንዳለ ሽቱን እንዳለ ይሄ ነው አክቲቭ የሆነው ማለት ነው። ሬንጅ እዚህ ጋር ቫልዩን ከሆነ አፕዴት እንዳይደረግ ሞዲፋይ እንዳይደረግ ከፈለኩኝ ሬንጅ የምትለዋን እመርጣለሁ። ዜን እዚህ ጋር ሴት ፐርሚሽን ማለት እችላለሁ ማለት ነው። ዳታ ቫሊዴሽን ማስቀመጥ ከፈለኩኝ አሁንም ዳታ ላይ ይገባለሁ። ዳታ ቫሊዴሽን ላይ ይመጣለሁ። ዜን እዚህ ጋር አድሩል የሚል አለ። አድሩል ላይ ይመጣና እዚህ ጋር ክራይቴሪያ ያስቀምጣለሁ ማለት ነው። ለምሳሌ እዚህ ጋር ላይክ ጾታ ወንድ ሴት የሚል ቫልዩ እዚህ ጋር እንዲቀመጥ ፈልግ መምረጥ ብቻ እንዲሆን ማለት ነው። ምን አደርጋለሁ? እዚህ ጋር ዳታ ቫሊዴሽን ላይ መጣው ድሮፕ ዳውን ሊስት ነው እንዲመጣ የምፈልገው ማለት ነው። በድሮፕ ዳውን ሊስት ስለዚህ እዚህ ጋር ኦፕሽን 1 ላይ ሜቢ ኤም ልል እችላለሁ። እዚህኛው ጋር ደግሞ ኦፕሽን 2 ደግሞ ምን ማድረግ እችላለሁ? ኤፍ ልል እችላለሁ ማለት ነው። ኤፍ ብዬ ላስቀምጥ እችላለሁ። እዚህ ጋር ኢቭን ከለር መጨመር እችላለሁ። ከለር በዚህ መልኩ ማስቀመጥ እችላለሁ ማለት ነው። እንደዚህ ዜን ስጨርስ ደን እለዋለሁ። ይኸው በዚህ መልኩ አመጣልኝ ማለት ነው። ኤምን ወይም ኤፍን ብቻ ነው የሚቀበል ማለት ነው። ስለዚህ ዳታ ቫሊዴሽን በዚህ መልኩ ሴት ማድረግ እችላለሁ። ካልፈለኩት ደግሞ ሪሙቭ ኦል ሩል ማለት እችላለሁ ማለት ነው። አዲስ ሴት ማድረግ እችላለሁ። ሌላ ዳታ ቫሊዴሽን ላይ ምን መስራት እንችላለን? ኤክስትራክት ልናደረግ እንችላለን። ስፕሪት ልናደረግ እንችላለን። ክሊል ልናደረገው እንችላለን። ከሌላ ዳታቤዝ ጋር ኮኔክት ማድረግ እንችላለን። ሌላ አሁንም ዳታ ሜኑ ላይ ገብቼ ፊልተር ማድረግ እችላለሁ። እዚህ ጋር ፊልተር ስናደረግ በምንፈልገው ክራይቴሪያ ሊሆን ይችላል። ስለዚህ ፊልተር ለማድረግ ዳታ ላይ ይገባለሁ። ክሬት ፊልተር ላለው ማለት ነው። ስለዚህ እዚህ ጋር ፊልተር ጨመረልኝ ማለት ነው። አንዱን ብቻ ለይቼ የማልፈልጋቸውን አንቲክ ማድረግ እችላለሁ ማለት ነው። ይኸው ማክስ የሚል ነገር አለ እዚህ ጋር አብሮ ስላስገባው ነው። ይችን ሃርድ ዲስኳን ብቻ ማየት እችላለሁ ማለት ነው።
ሌላውን ማጥፋት እችላለሁ ማለት ነው። ሌላ የማልፈልገውን ማጥፋት እችላለሁ። ያው ሃርድ ዲስኩን ብቻ ያመጣልኛል ማለት ነው። በዚህ መልኩ የምፈልገውን ዳታ ፊልተር ማድረግ እችላለሁ። ካልፈለኩት ደግሞ እዚህ ጋር ሪሙቭ ፊልተር የሚላለ ሪሙቭ ፊልተር ስለው ኦልሬዲ ያስወግድልኛል ማለት ነው። ሌላ እዚህ ጋር ካልኩሌሽን ለመስራት ያው ኖርማል ኤክሴል ላይ የምንሰራውን ነው። እኩል ይሆናል ብለን ሜቢ ሰም ከሆነ የምፈልገው ሰም ልለው እችላለሁ። ራሱ ፎርማቱን ያመጣልኛል። ከየት እስከ የት ነው የምመርጠው? ይኸው እዚህ ጋር መጣልኝ ማለት ነው። ከዚህ እስከዚህ መረጠልኝ ማለት ነው። ሜቢ እኛም መምረጥ እንችላለን። ዜን ኢንተር ኪን ፕረስ ስናደርግ እዚህ ጋር አመጣልን። ኢቭን ራሱ አውቶማቲካሊ የሌሎችንም እንዲሰራልን ከፈለግን እዚህ ጋር ቲክ ምልክት ያሳየናል። ፕረስ ኢንተር ነው የሚለኝ እዚህ ጋር ኦኬ ስለ አውቶማቲካሊ ራሱ ሞላልኝ ማለት ነው። ይሄንን እዚህ ጋር የተሰጠው ሜቢ 25% ሊሆን ይችላል ወይም 15%። ስለዚህ ታክሱን ካልኩሌት ማድረግ ከፈለግን እዚህ ጋር ሲምፕል ፎርሙላ ማስቀመጥ ነው። ቶታሉ ሲባዛ በዚች ቫልዩ ማለት ነው። ስለዚህ ይኸው በዚህ መልኩ ያመጣልኛል። ይሄንን ድረግ ማድረግ እችላለሁ እስከምፈልገው ቦታ። እዚህ ጋር 00 ነው ያመጣልኝ። ሪሌቲቭ ሴል ሪፈረንስ ነው የተጠቀምኩት ማለት ነው። አብሶሊት ሴል ሪፈረንስ መጠቀም አለብኝ የዚህኛውን ማለት ነው። ኮለመን ሄዲንጉ በፊትና በኋላ ዶላር ሳይን ማስቀመጥ አለብኝ ማለት ነው። አብሶሊትሊ ካልኩሌት ያደርግልኝ የእያንዳንዱን ታክስ ይፈልግልኛል ማለት ነው። አቬሬጅ የምፈልግ ከሆነ አሁንም እኩል ይሆናል እላለሁ። ዜን አቬሬጅ ፋንክሽን እንጠቀማለሁ ማለት ነው። ዜን ኢንተር ኪን ፕረስ ሳደርግ እንደ ቅድሙ የሁሉንም ልስራለሁ ነው የሚለኝ። ይኸው በዚህ መልኩ አቬሬጁን አመጣልኝ። ከነጥብ በኋላ ያለው ቁጥር በጣም የረዘመ ነው። ይሄንን ማሳጠር እችላለሁ። እዚህ ጋር ኢንክሪመንት ዲክሪመንት ስላለ በዲክሪመንት በ2 ዲጂት ወይም በ3 ዲጂት ማድረግ እችላለሁ። ዜን እዚህ ጋር ድራግ ስናደርገው በኖርማል ያስቀምጥልናል ማለት ነው። በዚህ መልኩ መስራት እንችላለን። ሜቢ ቶታሉ እነዚህ ጋር ማክሲመሙን ለምሳሌ ቶታል ያው ሰም ነው ከላይ ወደ ታች ማለት ነው። ከየት እስከ የት ያለውን ከዚህ እስከዚህ ያለውን ማለት ነው የሚደምርልኝ ያው በዚህ መልኩ አስቀመጠልኝ ማለት ነው። ዜን የዚችን ቫልዩ ይዝና ወደዚህ ድረግ ማድረግ እችላለሁ። የእያንዳንዱን ሪሌቲቭሊ ይሰራልኛል። ማክሲመም ከሆነም እኩል ይሆናል ማክስ በዚህ መልኩ ማለት ነው። ዜን የዚህን ከፈለገ እዚህ በኋላ እንደ ኖርማል ኤክሴል ድረግ ማድረግ እንችላለን ማለት ነው። ሚኒመሙንም በተመሳሳይ መስራት እንችላለን ማለት ነው። ተጨማሪ ሾርት ከት ሜኑዎች እንደነዚህ መጠቀም ከፈለግና እዚች ጋር 3 ነጥቦች አሉ። እዚህ ጋር ክሊክ ስናደርግ ይኸው ዲስፕሌይ ያደርግልኛል። ዜን ለምሳሌ አላይመንት ክሬት ማድረግ ከፈለኩ እነዚህን መጠቀም እችላለሁ። እዚህ ጋር ቨርቲካል አላይመንት ይኸው እዚህ ጋር በምፈልገው ሴንተር ቶፕ ሊንክ ክሬት ማድረግ እንችላለን የምንፈልገውን ማለት ነው። እዚህ ጋር ፋንክሽኖችን መጠቀም ከፈለኩ እዚህ ጋር መግባት እችላለሁ። የሳሜሽን ምልክት ናት። ይኸው በጣም ብዙ ፋንክሽኖች አሉ። እነሱን መጠቀም እችላለሁ ማለት ነው። የምፈልገውን ፋንክሽን እዚህ ጋር መጠቀም እችላለሁ ማለት ነው። ሌሎችም እዚህ ጋር አሉ። ቴክስት ከለር መቀየር ከፈለኩኝ ለምሳሌ እነዚህን ነጭ ወይም ወደ ሌላ ከለር መቀየር ከፈለኩኝ እዚህ ጋር ቴክስት ከለር አለ። ስለዚህ ወደምፈልገው ከለር መቀየር እችላለሁ ማለት ነው። በምፈልገው ከለር እንደዚህ ማድረግ እችላለሁ። ባክግራውንዱን ከሆነ ደግሞ እዚህ ጋር ባክግራውንድ መምረጥ እችላለሁ ማለት ነው። እንደዚህ ባክግራውንድ መምረጥ እችላለሁ። ይሄን ቴክስቱንም በምፈልገው ፎርማት መቀየር እችላለሁ ማለት ነው። ለዚህ ዳታ ቻርት ክሬት ማድረግ እችላለሁ። ቻርት ክሬት ሳደርግ ሜቢ አይተም ሊስቱ ይኖራል፣ ፕራይስ ሊኖር ይችላል። ዜን ለእያንዳንዱ ወር በዚህ ክሬት ማድረግ እችላለሁ። በዚህ ክሬት ማድረግ እችላለሁ። ሁሉ በሙሉ ዳታም ክሬት ማድረግ እችላለሁ። ግን ሞር ሪዲየብል እንዲሆን ምን ማድረግ እችላለሁ? መጀመሪያ ይሄን ይዛለሁ አይተም ሊስቱን ማለት ነው። አሁንም ሽፍትን ፕረስ አድርጌ ይዤ አቬሬጅ ዩኒቶችን እዚህ ጋር መርጣለሁ። ዜን ኢንሰርት ላይ ገብቼ ቻርት ኢንሰርት ማድረግ እችላለሁ። ቻርት ኢንሰርት ማድረግ እችላለሁ። ይኸው በዚህ መልኩ ያመጣልኛል ማለት ነው። ይሄን ቻርት ኤዲት ማድረግ እችላለሁ። እዚህ ጋር ገብቼ እዚች ጋር ዶት አሉ ኤዲት ቻርት፣ ዲሌት ቻርት፣ ዳውንሎድ ማድረግ እችላለሁ። ይሄን ቻርት ፒኤንጂ ፎርማት ሊሆን ይችላል፣ ፒዲኤፍ ሊሆን ይችላል፣ ሲቪጂ ሊሆን ይችላል። በምፈልገው ዳውንሎድ ላደርግ እችላለሁ፣ ፐብሊሽ ማድረግ እችላለሁ፣ ኮፒ ላደርገው እችላለሁ፣ ሙቭ ላደርገው እችላለሁ። የምፈልገው መስራት እችላለሁ። እዚህ ጋር ታይትሉን መቀየር እችላለሁ። የምፈልገውን ስም መስጠት እችላለሁ ለዚህ ቻርት ማለት ነው። እዚህ ጋር ያለውንም እንደዚሁ ዳብል ክሊክ ስናደርገው ኦልሬዲ መቀየር እንችላለን ማለት ነው። ወይም እዚህ ጋር መተን ኤዲት ቻርት ስንል እዚህ ጋር በስተቀኝ በኩል ሴታፕ የሚል አለ፣ ካስተማይዝ የሚል አለ። ስለዚህ ሜቢ ሴታፕ ላይ መጥቼ እዚህ ጋር ቻርቱን ልቀይረው እችላለሁ። ታይፑን በዚህ መልኩ ሊሆን ይችላል፣ በዚህ መልኩ ማድረግ እችላለሁ። በምፈልገው መልኩ ማድረግ እችላለሁ። ቻርቱን ባይ ዲፎልት የሚያስገባልኝ ምን አይነት ቻርት ነው? እዚህ ጋር ኮለመን ቻርት ነው ማለት ነው። ኮለመን ቻርት ነው። ሌላም መቀየር እንችላለን የምንፈልገውን ማለት ነው። ሌላ እዚህ ጋር አግሪጌቱን እንዲያሳየን ማድረግ እንችላለን። ወይም ካስተማይዝ ብለን እዚህ ጋር ስታይሉን ልንቀይር እንችላለን። ቻርት ታይትሉን መቀየር እንችላለን። ፎርማት ልናደርግ እንችላለን። ሲሪየሱን እዚህ ጋር መቀየር እንችላለን።
ሜቢ ኤረሩን እንዲያሳየና ወይም ዳታ ሌብል እንዲያመጣልን ይሄው ዳታ ሌብሉን እንዲያመጣልን ማድረግ እንችላለን። የምንፈልገውን ኤዲት ማድረግ እንችላለን። ግራይድ እንዲኖረው ልናደርግ እንችላለን ከፈለግነ ማለት ነው። ኤኒዌይ እዚህ ጋር የምንፈልገውን ቻርት ኤዲት ላይ ገብተን በፈለግነው መልኩ ይሄን ኤዲት ማድረግ እንችላለን ማለት ነው። ሳይዙን በዚህ መልኩ መቀነስ እችላለሁ። እዚህ ጋር ሼር ከምትለው ላይ ገባና ለምፈልገው ሰው ሼር ማድረግ እችላለሁ ማለት ነው። ኢሜይሉን እመርጣለሁ። እዚህ ጋር የምፈልገውን ቴክስት መጻፍ እችላለሁ። ዜን ሼር ያረኩት ሰው ኮሜንት እንዲያደርግ ነው ኤዲት እንዲያደርግ ነው ወይስ እንዲያይ ነው? እዚህ ጋር ፐርሚሽን ሴት ማድረግ እችላለሁ። ማየት ብቻ ከሆነ ቪው የሚለውን እመርጣለሁ። ኤዲት እንዲያደርግ ሞዲፋይ ማድረግ እንዲችል ከፈለኩ ኤዲት የሚለውን እመርጣለሁ። ኮሜንት እንዲያደርግ ከፈለኩ ኮሜንት የሚለውን እመርጣለሁ ማለት ነው። ዜን ስጨርስ ሴንድ ማድረግ እችላለሁ። ሜቢ ሊንክ እንዲልክለት ከፈለኩ ከዚህ ጋር ሊንክ የምትለዋን እመርጣለሁ ማለት ነው። በዚህ መልኩ እዚህ ጋር ይሄን ያዘጋጀሁትን ዳታ ሼር ማድረግ እችላለሁ ማለት ነው። በሌላ ጊዜ እኔ ከፈለኩት ቦታ ኢንተርኔት ባለበት ቦታ ላይ ሆኜ ጉግል ድራይቭ ላይ ገብቼ ይሄን ዳታ ሞዲፋይ ማድረግ እችላለሁ ማለት ነው። መክፈት እችላለሁ፣ መቀየር እችላለሁ፣ ሞዲፋይ ማድረግ እችላለሁ ማለት ነው። እዚህ ጋር ይሄን ዳታ ሌላ ሰው አፕዴት እንዳያረግብኝ እንዳይቀይርብኝ ከፈለኩ የምፈልገውን ኤሪያ መርጬ ሎክ ማድረግ መቆለፍ እችላለሁ። እዚህ ጋር ሽት ምትላለች። እዚህ ጋር ስገባ ዱፕሊኬት ኮፒ ማድረግ ማለት ነው፣ ወይም ሙቭ ማድረግ በአዲስ ስፕሪድሺት ወይም እዚሁ ጋር ሌላ ቦታ ላይ ኮፒ እንዲያስቀምጥልኝ ስሙን ልቀይረው እችላለሁ። ሪኔም ብዬ ይኸው ሪኔም ብዬ መቀየር እችላለሁ። ወይም ከለሩን ልቀይረው እችላለሁ። እዚህ ጋር ሽት ዋን የምትለዋን ማለት ነው ከለሯን ልቀይራት እችላለሁ። ይኸው እንደዚህ የምፈልገውን ፕሮቴክት ማድረግ እችላለሁ፣ መቆለፍ። እዚህ ጋር ይኸው ፓስወርድ መስጠት እችላለሁ ማለት ነው። የምፈልገውን ፓስወርድ እዚህ ጋር ሰጥና ማረሰውን እዚህ ጋር የምቆልፈው የትኛው ነው? ሽቱን እንዳለ ነው። ሙሉውን ሽቱን ከሆነ ይችን ሽት ከሆነ እዚህ ጋር ሽት የምትለዋን እመርጣለሁ። እዚህ ጋር የመረጥኳትን ዳታ ብቻ ይችን ኤሪያ ብቻ ከሆነ ሬንጅ ሴል ሬንጅ ነው ሎክ የማደርገው። ሬንጅ የምትለዋን እመርጣለሁ ማለት ነው። ዜን ሴት ፐርሚሽን እላለሁ። ሴት ፐርሚሽን የሚለውን ስመርጥ እዚህ ጋር ለእኔ ብቻ ሪስትሪክት ሁ ካን ኤዲት ዚስ ሬንጅ ነው የሚለው። ኦንሊ ዩ ነው የሚለው እኔ ብቻ ኤዲት እንዳረገው ነው። እዛ ውጭ ሌላው እንዳያረገው ከፈለኩ ካስተማይዝ ማድረግም እችላለሁ። ሌላ ሰው እንዲያረግ ሴት ማድረግም እችላለሁ ማለት ነው። ወይም ሾው ዋርኒንግ ዌን ኤዲቲንግ ዚስ ሬንጅ ነው የሚለው ዋርኒንግ እንዲያሳየኝ ማለት ነው ማድረግ እችላለሁ። አለበለዚያም እዚህ ጋር ኦንሊ ዩ ኮፒ ፐርሚሽን ፍሮም አናዘር ሬንጅ ነው የሚለኝ ፐርሚሽኑ ወደ ሌላ ሴል እንደወስደው ነው። የምፈልገውን መስራት እችላለሁ ማለት ነው። ዜን ደን ስለው ኦልሬዲ ፕሮቴክት ያደርግልኛል። እዚህ ጋር የትኛውን እዚህ ጋር ሬንጅ ስለሆነ የመረጥኳትን ሴል ሬንጅ ማለት ነው ፕሮቴክት የሚያደርግልኝ። ሽቱንም እንዳለ ያው ቅድም ባየነው መሰረት ፕሮቴክት ማድረግ ይችላል ማለት ነው። ስለዚህ ጉግል ሽት ወይም ጉግል ስፕሬድሺት አፕሊኬሽን እንደ ኖርማል ኦፍላይን እንደምንጠቀመው ማይክሮሶፍት ኤክሴል መጠቀም እንችላለን ማለት ነው። የዚህ አድቫንቴጁ ምንድነው? ከፈለግነው ቦታ ላይ ሆነን በሞባይል ሊሆን ይችላል፣ በኖትቡክ ሊሆን ይችላል፣ በታብሌት ሊሆን ይችላል፣ በሌላ ዴስክቶፕ ሊሆን ይችላል። በኢሜይላችን ገብተን አክሰስ አድርገን የምንፈልገውን ስራ መስራት እንችላለን ማለት ነው። ማየት እንችላለን፣ መቀየር እንችላለን ማለት ነው። ኦፍላይን ከሆነ ግን ከሰራንበት ኮምፒውተር ላይ ብቻ ነው ማለት ነው ኤዲት ማድረግ የምንችለው፣ ወይም ኢሜይላችን ላይ አስቀምጠን ያው ከኢሜይላችን እየከፈትን ነው ማለት ነው። እዚህ ጋር ግን ሲምፕሊ ራሱ ስፕሬድሺት አፕሊኬሽን ነው እዚህ ጋር የሰራ ነው እንዳለ ይመጣልናል ማለት ነው። ዳውንሎድ ማድረግ በምንፈልግ ጊዜም እዚህ ጋር ፋይል ላይ ገብተን ዳውንሎድ በፈለግነው ፎርማት ዳውንሎድ ማድረግ እንችላለን ማለት ነው። ስለዚህ ለአጠቃቀም ምቹ ነው። ከፈለግነው ቦታ አክሰስ ማድረግ እንችላለን። ለምንፈልገው ሰው በቀላሉ ሼር ማድረግ እንችላለን። እኔ ብቻ ሳልሆን ይሄን ዳታ የሚፈልገው ሰው ፐርሚሽን የሰጠው ሼር ያረኩለት ሰው ኤዲት እንዲያረገው እንዲያው ኮሜንት እንዲያረገው በቀላሉ እንዲጋራ ማድረግ ያስችለናል ማለት ነው። ስለዚህ ጉግል ሺት በጣም ጠቃሚ ነው ማለት ነው። ስለዚህ በዛሬው ቪዲዮአችን ያየነው ጉግል ሺትን በመጠቀም የተለያዩ ፋይናንሻል ወይም የተለያዩ ስራዎችን እንዴት መስራት እንደምንችል እንዲሁም በቀላሉ ለሌላ ሰው እንዴት ማጋራት እንደምንችል የሰራነውን ዳታ እንዴት ማጋራት እንደምንችል እኛም ከምንፈልገው ቦታ ኢንተርኔት ባለበት ሁሉ በቀላሉ ከፍተን መጠቀም እንዴት እንደምንችል ነው። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ለቻናሌ አዲስ የሆናችሁ ቀጣይ አዲስ ቪዲዮዎች እንዲደርሷችሁ ሳብስክራይብ እና ላይክ ማድረግ እንዳትረሱ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሰላም ሁኑ።